በቀን 10 ልደውልልህ ትችላለች በሚል ያን ስልክ ይዤ ሄጄ ለጓደኛዬ ሰጠኋት ማለት ነው። ከዛ ጓደኛዬ ስደውልላት እንትን ነው በመሴጅ እሱ ስራው ሹፌር ነው ማሬ የሚሰራው ሹፌር ነው። የተዋወቁት እዛ ውስጥ ነው ከልጅቷ ጋርና እሱን ስለነገረኝ ለልጅቷን ስነግራት በቴክስት በታክሲ የወሰደሽን ሁሉ እንዴት ታምኛለሽ? እሱ ባለ ትዳር ነው ከባለ ትዳር ወንድ ጋር በቀን 10 ምን ያደዋውልሻል ብላ ቴክስት ጻፈችላት ጓደኛዬ ለዛች ማለት ነው። ጓደኛሽ ስትጽፍላት እሷ ቀጥታ ለሱ ደወለችለት። ለካ ትደውልለትና በስልክ እየተሰደብኩ ነው ትለዋለች። ያንን ስልክ ስትልክለት እሱ ደግሞ ለእህቱ ልኮ እህትየው ለጓደኛዬ ደወለች። እሺ እንዳልኩሽ የሀገሬ ልጅ ነው። እህትየውን ደግሞ እኔ ሌላ ቦታ አውቃታለሁ። ከዛ ትደውልላትና ለምንድን ነው ሰው የምታውቂያት? የሱን እህት እኔ አውቃታለሁ። እሱን ብቻ ነው የማላውቀው። ከቤተሰቦቻቸው ወንድምየውንም አውቀዋለሁ። ከዛ ትደውልላትና ለምንድን ነው የምትሳደቢው ሰው ስትላት ጓደኛሽ ከባለ ትዳር ወንድ ጋር ምን ትሰራለች? እሱ ባለ ትዳር ነው ስትላት ባለ ትዳር አይደለም በፍጹም አለች። እህትየው አታውቅም። ነግሬያቸዋለሁ ለቤተሰቦቼ ነው ያለኝ ለኔ። እንዳልኩሽ ብዙም አንተዋወቅም። የሩቅ ትውውቅ ነው። በደንብ ቅርብ ብለሽ የምታውቂው ሰው ቀን በቀን አንገናኝም። ግን ስልኳን ምናምን አውቃለሁ። ከዛ መጣችና የሆነች ልጅ እየተከራከረችላት ነው አለችኝ። እስኪ ስልኩን አንጪው እኔ ስልክ ላይ ስል ሳይ የእህቱ ስልክ ነው። እንዴት ሊሆን ይችላል? ይሄ ሰውዬ አንድ ቀን ነው ማቃት ያላት ሴት ጭራሽ እህትየውም ታውቃታለች ማለት ነው ብዬ ቀጥታ ለእህትየው ነው የደወልኩላት። እሺ ከዛ ስደውልላት እንዴ ቲጂ ካንቺ ጋር ነው እንዴ አብሮ የሚኖረው አለችኝ። አዎ አልኳት። በፍጹም ሊሆን አይችልም እንዴት አለችኝ። እኔ እመጣለሁ አወራሻለሁ አለችኝ። መጣች። እኔ እውነቱን እንድትነግሪኝ ብቻ ነው የምፈልገው። ምክንያቱም እዚህ ጋር በጣም ከባድ ነው። ትዳር ብዬ ነው የገባሁትና ያው ታውቂያለሽ ቤተሰቦችም እህትም አለኝ። እህቴን ታውቃታለች። ያው ታላቅ እህቴም ትቆጣለች እንደዚህ አይነት ነገር ውስጥ ምናምን ሰላት መጣች አወራችኝ። ከዛ ስታወራኝ ጓደኛው እንደሆነች ነው የነገረችኝ። እንደምታውቃትና እኔም ሴት ነኝ ነገ የሚደርስብኝን አላውቅምና ይቅርታ አድርጊልኝና ጓደኛው ናት። ግን እሱ ትዳር ይዟል፣ የራሱን ህይወት ጀምሯል። ስለዚህ አንቺ የራስሽን ህይወት ጀምሪ ብያታለሁ አለች። ስለዚህ አብራችሁ እንድትቀጥሉ ፈልጋለሁ። እኔ አናግረዋለሁ ለታላቅ ወንድማችንም እኔ ነግረዋለሁ። ምክንያቱም መጀመሪያ ሳትገቢ ብትነግሪኝ ደስ ይለን ነበር፣ ግን አልነገርሽንም አለች። ከዛ ይዛው መጣችና ምሰራበት ቦታ እንዳጋጣሚ ተመላላሽ ሰራ ነበረ። አስታረቀችን። ንቀሺ ነው እንዴ ምናምን አለችኝ። አይ ንቄሽ አይደለም ገና እንዳመታችን ነው። ስለዚህ ነገ ይሄ ሰውዬ 3-4 አመት ስንቀመጥ ምን እንደሚያደርገኝ አላውቅም እባክሽ ተይ ስላት እውነቴን ነው የምልሽ እኔ እሷን አናግሬያታለሁ። የራሱን ህይወት ጀምሯል፣ የራሱን ትዳር ይዟል። ስለዚህ ታይ ብያታለሁ አለችኝ። ያው የሰው ልጅ ይቅርታ አድርጊለት ስትባይ ምንም አትይም። ይቅርታ አለኝ፣ እሱም ይቅርታ አለኝ። እሺ አልኩኝ። አብረን 1 ወር ወይ 2 ወር ማለት ነው። ከዛ በመሃል በጣም ታምሜ ነበር። ሐኪም ቤት ስሄድ ነፍሰ ጡር ነሽ ተባልኩ። ከዛ መጣሁና የዛኑ ቀን የሰማሁ ቀን ነገርኩት። ምንም አላለም። ከዛ ግን በቃ ጭራሽ እንደውም በጣም ማምሸት አሁን በፊት እስከ 3 ሰዓት ምናምን ነበረ 4 ሰዓት 5 ሰዓት መግባት ጀመረ። ከዛ ቁጭ አድርጌ ምንድነው ሐሳብህ ማለት ሐሳብህ ማወቅ ፈልጋለሁ። አሁን እስከዛሬ እኔ እናንተ ብቻ ነበርና አሁን ደግሞ ህፃን ልጅ ሊመጣ ነው። ስለዚህ ህፃን ልጅ ደግሞ ብዙ ነገር ይፈልጋል። እኛ ደግሞ ምንም ነገር የለንም። ከምንተኛበት አልጋ ውጭ ምንም ነገር የለንም። ሳይዋሽ የነገረኝ ማላውሽሽ ማለት ነው እንደሚጠጣና ግን መጠጡን በፍጹም እንደሚተው ትዳር እንደሚፈልግ ነግሮኛል፣ ምሎልኛል። በወንድሙ ያሳደገው እንደ እናት እንደ አባት ሆኖ ወንድሙ ነው። በሱ አንቺን ከካድኩ ወንድሜን እንሳኝ ቅዱስ ሚካኤል ብሎ የሚካኤልን ስዕል ይዞ ነው የማለልኝ። እኔ ደግሞ ፈጣሪን አምናለሁ ወንድሙን ሳይሆን ሚካኤልን አምኜ ነው የገባሁትና ስለው ባክሽ አጨጭቂ ምናምን አለኝ። በቃ የራሱ ጉዳይ ነው ልጁንም አልፈልገውም አለኝ። ማለት ታልኩት ልጅ እኮ የሚሰጠው መድኃኒዓለም ነው። አሁን አለኝ እኔ ልጅ አልፈልግም፣ ልጁን አስወጪውና በፍቅር እንድንኖር ከፈለሽ ልጁን አስወጪው አለኝ። አይ በፍጹም
እኔ ደግሞ ያንን አላደርግም። እኔ በፈለኩት ሰዓት አይደለም ልጅ የሚሰጠው ፈጣሪ፣ እሱ በፈለገ ሰዓት ነው። ትዳር ብለን የገባ ነው። ስለዚህ ምናምን ብዬ በዛ ተጣላ። በጣም አሞኝም ስለነበረ ተነስቼ በቃ ሻንጣ ብቻ ነበር የነበረ። ሻንጤን አከራይ ጋር አስቀምጬ እህቴ ጋር ሄድኩኝ። በጣም ብሶ ስለነበር ማለት ነው። ከዛ እህቴ ጋር ሄጄ ሐኪም ቤት ገባሁ። ግሉኮስ ምናምን ተደረገልኝ። በጣም እንዳልኩሽ በጣም ደሜ ዝቅ ብሎ ነበር ምናምን ቤተሰቦች እኛ ናት። ከዛ ደም ማነስ ነው ያልኳት ለሷ። እ 15 ቀን ተቀመጥኩ። በቃ ምንም አይሻለኝም እንዳልኩሽ። ከዛ እህቴ እንደውም በቃ ተጠራጠረች። ምንድነው አንቺ ቶሎ ድነሽ ወደ ስራሽ አትሄጂም እንዴ ምናምን ትለኛለች። ቸውና የሆነ በሽታ ያዘ ይመሰላቸው። ከዛ ስትለኝ የተማረች ናት፣ ባንክ ደዛ አይደለም የሚጣይ ቤት ሂጂና አዎ አልኳት። በቃ ምንም ማለት አይደለም ልጅ የፈጣሪ ስጦታ አውቃለሁ፣ ነገሮችን ጊዜ ይፈታቸዋል አይዞሽ አለችኝ። ትንሽ ተረጋጋው። ከዛ ያለችልም ለእህቴ ባለቤት መናገር ፈለኩ፣ ጨነቀኝ። ወንድም በቅርብ በደንብ ያውቁታል እነሱ፣ ቤታቸው ድረስ ይሄዳል። ከእህቴ ጋር በጣም ነው የሚግባቡት፣ እንደ ልጇ ነው የምታየው ምናምን። ከዛ አማከርኳት ልጅቷን፣ ላባዬ ልንገራቸው ምናምን አልኳት። እሺ ንገሪው አለችኝ። ከዛ አንድ ቀን ማታ እሷ ለቅሶ ብላ እንዳጋጣሚ ሂቴ ወጣ ነበርና ቁጭ አድርጌ የምነግሮት ነገር አለ አልኳቸው። ምንድነው ሲሉኝ እንደዚህ ነው ብዬ ነገርኳቸው። በቃ ጭራሽ የማያውቁኝ ሰው ይሆን አይደለ የሆነ አደጋ የነገርሽው ሰው ነው ይሆኑብኝ ማለት ነው። በቃ ፊታቸው ቂሪር። ከዛ በኋላ እኔ ታዲያ እኔ ምን ላድርግሽ? እኔ ለእህትሽም አልናገርም፣ እህትሽ ከሰማችም እንደምታደርግሽ ታውቂያለሽ ምናምን አሉ። ከዛ ወዲያው ነው የዛን ቀን ማታ ነው የነገርኳቸው። አድሬ ሳለቅስ ጠዋት ተነስቼ ሻንጣዬን ይዤ በፊት ተከራየሁበት ቤት እዛ ግቢ የምታናግረኝ አንድ ልጅ ነበረችና እሷ ጋር ሄድኩኝ። ሌላም ሄድበት ስለሌለኝ ማለት ነው ሄድኩኝ። ከዛ አከራዬ በጣም ጥሩ ሰው ነችና ስመጣ እኔ መጀመሪያም እንዳትሄጂ ብዬሽ ነበር፣ ልጅን የሚያክል ነገር ይዘሽ እንዴት ትሄጃለሽ? እኔ አናግረዋለሁ። እንዳልኩሽ ለውጭ ሰው መልአክ ነው፣ በቃ የሚናገረው ነገር ሁሉ ያሳምናቸዋል። እሷ ያኔ ራሱ ሄዳ ስታናግረው በጣም ቀናተኛ ናት እኮ ስለምትቀና ነው እንጂ እኔ ጭራሽ ነው ያላት፣ ጭራሽ። ከዛ አትቅኝ፣ ቤት ያለ ሴትና ውጭ ያለ ሴት አንድ አይደለም አለችኝ። እንዴ ይሄ እኮ ህይወት ነው፣ ነገ የሚመጣብኝም በሽታ ይመጣል፣ ስንት ነገር አለ። ሌላው ቢቀር በሽታውስ ሰው እኮ ጤነኛ ሆኖ ችግር የለውም ስላት ግድ የለሽም እኔ አናግረዋለሁ ብላ አናገረችው። ስታናግረው ምን ተስፋ አድርጌ ነው መሰለሽ ተስማምቼ የገባሁት፣ እዛ ጋር ያሉት ቤተሰቦች ትተውኛል ጭራሹን ማለት ነው። ስለዚህ ያለኝ አማራጭ ምንድነው? እሱ የቤት ኪራይ ይከፍላል፣ እሱ የተከራየው ቤት ስለሆነ እኔ እኖራለሁ፣ መውለጄ ሲደርስ የሆነ ነገር አደርጋለሁ ብዬ አሰብኩኝና አስታረቀችን። ስታስታርቀን በጣም የገረመኝ ማለት ነው ተስማምቶ ነይ ስትለኝ ይቅርታ አድርጌልሻለሁ አለኝ፣ ልክ እንደበደልኩት ሰው ማለት ነው። ምንም አላልኩም። ገባሁ። አውቃለሁ እኔ ማለት እርግጠኛ ሆኜ ይተዋል ብዬ ምናምን አሚሮን አሳምኜ አልገባሁም። ለማስመሰል ገባሁ። መኖር ጀመር። 15 ቀን ነው በሰላም የኖር ነው ማለት ነው። ወይ ነግቢ። ከዛ ቀጠል መኖር ማለት ነው ጀመረ። እሺ ሙስ ቆይ አንዴ ይሃው ሴቶች መቼ ዋጋችሁ እንደምታውቁ እዚህ ስማች ክብር እንመጣል ይናል። እሺ አቡዬ መጥቻለሁ። ከዛ እንደዛው ጀመረ ማለት ነው። እንደዛው ጀመረ ያለውን ነገር እንደዛው ነው የሚያደርገው። ያመሻል 7 ሰዓት 8 ሰዓት ማታ ስልክ ያወራል፣ ምንም አይመስለውም። ከዛ አሁንም ድጋሜ አናገርኩት። ምንድነው ፍላጎትህ? ምንድነው ልጃችንን አብረን እናሳድጋለን ወይስ አትፈልግም? ከዛ የሚያወራው ወሬ እኔ ግራ ይገባሻል። በቃ አንዳንዴ ጥሩ መላክ ይሆናል፣ በቃ መላክ ማለት ነው። ከዛ እንዳልኩሽ በደንብ አከራይም
እኔ ጥፋተኛ እንደሆንኩ ነው የምታረገው። ተቋረጥሽ ውዴ። ኩበት የሚያወራትን ልጅ ስልኳን ብላክ ሊስት ውስጥ ከተትኩና የሱን ስልክ ሪከርድ አደረኩበት። እሷ በሌላ ስልክ ደወለችለት። ከዛ ማታ ሲመጣ ከተኛ በኋላ ምንም አይሰማም። ሪከርድ የተደረገውን ወደ ስልክ ይላኩ 2 ቀን። ከዛ በቃ አንድ ሴት አይደለችም 2 3 ሴቶች ናቸው። አንዷን በዚህ ጊዜ እንገናኛለን፣ አንዷን እንገባለን፣ በቃ አንዷን እንደዚህ ነው እማይለው። በጣም የሚገርምሽ እኔ የወንዱን ሄሎ ምናምን ሲል የወንድ ከሆነ አጠፋዋለሁ፣ አልሰማም ሁሉ የሴት የሴቶቹ ነው ሰምቼ ከዛ ውስጥ የቀረ እግዚአብሔር የመረጠው ከዛ ውስጥ የቀረ የአንድ ወንድ የአብሮት የሚሰራ ልጅ ስልክ እንዳጋጣሚ ቀርቶ ማለት ነው። ዝም ብዬ አዳመጥኩት። ለምን የፈጣሪን ስራ ነው ራሱ የምናገረው። ከዛ የሆነች ልጅ ናት፣ ተማሪ ናት፣ አርግዛ። ከዛ አሁን ልጅ አልፈልግም አስወርጂ ብሏት አብረው ሄደው ልጅቷ ልጁን አስወረደች። ከዛ እንዴት አደረክ ይለዋል። ጨርሰን እየወጣን ነው። በማሽን ነው በምንድን ነው ሲለው፣ አዎ በማሽን ነው። ለምን አረገዝሽ ስላት እንዳትከዳይ ነው አለችኝ። እኔ ደግሞ አንቺ የተማርሽ አይደለሽም ወይ አልከዳሽም ብዬ ሄጄ በሚካኤል ማልኩላ ሲል በጆሮ ይሰማው ማለት ነው። ምን ታያለሽ ስልሽ አንዳንዴ ከባድ ነው። ከዛ ይዤ ሄጄ ቀጥታ ላከራዬ ሳትደምጣት እሷ እንዳልኩሽ በጣም የቤተክርስቲያን ልጅና ደነገጠችና እኔን ይቅርታ ጠየቀችኝ። ከዛችን ቀን ጀምሮ ያለኝን ግንኙነት ከሱ ጋር ቆም ቁጭ አድርጌ ከዚህ ቤት እንድትወጣ ፈልጋለሁ አልኩት። እኮ ችግር የለውም አብረን እየኖረ ሰው አብሮ እየኖረ በጓደኝነትም ልጅ እኮ አለ። እንኳን አብሮ እየኖረ እኔ ልጅ አይደለም ካልከኝ ችግር የለውም እኔ ለሚያሳድግ ልጅ እንሰጣለሁ። ውጣ ከዚህ ቤት አልኩት። አልወጣም አለ። እያልን ጊዜው ደረሰ። ጓደኞቼ ምግብ ውስጥ ያሉትም ያው የሚታዘቡ ስንት ሰዎች አሉ። በጣም የሚገርማቸው ቤት ውስጥ ምግብ አይበላም፣ ምንም ገንዘብም አይሰጠኝም። እኔ በራሴ በፊት መስተንግዶ ስሰራት በነበረችው ገንዘብ ምግቤን እበላለሁ፣ ምግቤን እጠጣለሁ። እኔ ለሱ በሞት አልሰጠውም። ዝም ብለን መኖር ጀመር ማለት ነው። ከዛ መጨረሻ አካባቢ 8 ወር ሆኖኝ ማለት ነው ይቅርታ ጠየቀኝ። በቃ ይቅርታ ካላረግሽልኝ እንዴ ይቅርታ እኮ ለኔ አይደለም፣ አንተ እኮ እኔን አይደለም የተዳፈርከው ፈጣሪህን ነው። ምክንያቱም እኔም ጋር በሚካኤል እዛችም ጋር በሚካኤል ጭራሽ ደግሞ አልከዳሽም ብለህ እኮ በነፍሰ ጡር ሴት ልጅን የሚያክል ነገር አስወርዳን በሚካኤል ሄደህ ምልሃል። ስለዚህ አንድ ፈጣሪህን ያልፈራህ እኔን ትፈራኛለህ ብዬ እኮ ነው ያልጠብቅም። ስለዚህ ችግር የለውም እኔ ይቅርታ አድርጌልሃለሁ፣ ፈጣሪህን ሄደህ ይቅርታ ጠይቃለሁ። ለካ ስራ እንትን ብሎበት ነው እንደዛ የሚለው፣ ስራ ቦታ ስራ ተዘግቶበት ነው። ከዛ በቃ ይቅርታ ካላረግሽልኝ ከዛ ለአንድ ቀን ነው ለ2 ቀን ይመስለኛል ለቤት አይደለም ለሳምንት ቤት ተቀመጠ። ለቤት ሲቀመጥ በቃ ሼም ያዘኝ። ይቅርታ ጠየቀኛ ምንም ነገር የለም ግን ሼም ስለያዘኝ ቤት ሲቀመጥ ምግብ ሰጠሁት ለ8 ቀን ማለት ነው ከቤት ሳይወጣ። ግን የሆነ ነገር እንዳለ ተጠራጥሬያለሁ። ልክ በ8ኛው ቀን ስራ የጀመረ ቀን ማታ ከስራ 1 ሰዓት ሲገባ ደወለች። ስትደውልለት እንዴት ነሽ ምናምን የት ነህ ስትለው ቤት ምን እየሰራህ ራት በቃ ማለት እኔ ሌላውን ሳይሆን ትቼው ጥፋቱ እንዳለ ሆኖ ትቼው ይቅርታውን ለፈጣሪ ጠይቅ ብዬ ምግብ ብቻ እንዳልኩ ሰጠዋለሁና ሽሮ ሰጥቼው እየበላ የት ነህ ምናምን ስትለው ቤት ምን እየሰራህ ምግብ እየበላው ሽሮ ሲላት ሽሮ ምናምን ስትል ማን ነች አልኩት። አውቄያለሁ ማን እንደሆነች ጭምር አውቃለሁ። ካሁን ቀደም እንደምደውልለት አውቄ እንድሰማ ማን ነች ምን ይመለከታታል አንተ የምትበላው ነገር አልኩት። ከዛ ስልኩን እንዲዞር አድርጎ እንዳሰማ ዘጋውና ምን አገባሽ አለኝ። ዴለም ደግሞ ያገባኝ አንተ ምን አይነት ፈጣጣ ሰው ነህ አልኩት። እንዴ ጤነኛ አይደለህም እንዴ? አንዳንዴ እኮ ወንድ ልጅ ነህ፣ ስለዚህ ልክ አለው ሁሉም ነገር በቃ እንደ ወንድ አስብ እንጂ ይሄ ትክክለኛው ነገር እንዳልሆነ እኮ ህሊና ያውቀዋል አልኩኝ። ቀጥታ ስልኳን ወስጄ ጠዋት ደወልኩላት። ከዛ ምንድነው ችግርሽ አልኳት። አይጠቅምሽም፣ የሚጠቅምሽ ሰው እንኳን ቢሆን ችግር የለውም፣ ግን ህይወትሽን ያበላሽብሻል፣ በፍጹም አታስቢው አልኳት። እኔ እንድትወስጂው እፈልጋለሁ፣ እንዲወጣልኝ እፈልጋለሁ፣ እንደው ከቻልሽ አስወጭልኝ ውሰጂልኝ፣ ግን ህይወትሽን ያበላሽብሻል። እኔ እና እሱ የአንድ ሀገር ልጆች ነን፣ ግን ይሄንን ራሱ ምንም አልመሰለውም ስላል ልብ ካለሽ ላግለም ብለውኛል። አንዷ ግን ሞቼ ይገኛለሁ፣ እሱን ከምተው ብሞት እመርጣለሁ። እህቱ ነሽ እህቱ እንደሆንሽ ነግሮኛል። በፍጹም አንቺ ሚስቱ ልትሆኛ አትችይም ብለኛለች። ይችኛዋ ደግሞ በድፍረት ላግኝሽ አለች። እሺ አልኳት።
አከራዬን እንዳልኩሽ በእኔ ስለሚፈርዱብኝ እውነት የምቀና ምናምን ስለሚመስላቸው ያው አንዳንዴ ሰውም ደግሞ ጭራሽ ተጎርተሽም ጥፋተኛ ሲያረግሽ ደግሞ የሆነ ጉዳት አለውና ሄድኩኝ። ቤተክርስቲያን ነው የቀጠርኳት። አገኘኋት። አከራዬን ይዤ ነው የሄድኩት። ተቋረጥሽ። ተቋረጠ። ሰስፔንሱ ላይ ቤተክርስቲያን በር ላይ ተቀጣጥረው ሊገናኙ ሲሉ ተቋረጠ። ወይኔ አጓጊ ቦታ ላይ ምንድን ነው የተፈጠረው? ክርስቲያን ሄዳችሁ አንቺ አከራይሽ ልጅቷን ቤተክርስቲያን በር ጋር ቀጥረሻት ሄዳችሁ ልታገኟት ነው ያቆምነው። አዎ ከዛ እኔ የምፈልገው እውነቱን ነው አልኳት። ስጠይቀው እህቴ ናት እንደ እህቴ የማያት ሴት ናት ነው የሚለኝ። እኔ ደግሞ አልተዋጠልኝም። ስለዚህ እሱ እርግጠኛ እውነቱን ከሆነ እኔ ነኝ ጥፋተኛ ማለት ነው፣ ወንድ ልጅ ከሴት ጋር ስላወራ ብቻ። ግን ሌላ ችግር ካለ ደግሞ ካንቺ መስማት ፈልጋለሁ አልኳት። ጓደኛዋን ይዛ ነው እሷም የመጣችው። አብራችሁ ነው የምትኖሩት አለችኝ። አዎ አብረን ነው የምንኖረው። መቼም በውጭ ሆኜ ይሄን ሁሉ ታሪክ አላውቅም አልኳት። ተከራይታችሁ ነው የምትኖሩት አለችኝ። አዎ የራሳችን ቤት የለንም አልኳት። ተከራይታችሁ የምትኖሩት ቤት ያጎቱ ቤት ነው አለችኝ። አይ በፍጹም አልኳት። ያጎቱ ቤት አይደለም፣ እንደማንኛውም ሰው ተከራይነን ተከራይተን ነው የምንኖረው አልኳት። እሺ ከዛ ግራ ገባትና ጓደኛዬ ነው ብልሽ ምን ታያለሽ አለችኝ። ምንም አልልም አልኳት። የምፈልገው እሱን ማወቅ ነው እንጂ ምንም አልልም ስላት ሲያዩት እንኳን ሚስት ያለው ሴት አይቶ የሚያውቅ አይመስልም አለች። እንዴት? ለካ ምንም ሚስት የለኝም ምንም ጓደኛ የለኝም ቤት ውሰደኝ ስትለው ተከራይቼ የምኖረው ያጎቴ ቤት ነው ብሏታል። ከዛ እኔ እንደምደውል ያውቃል ጸባዬን። ምክንያቱም መጀመሪያ ቃል ስንገባባ አንድ ውሸት ባገኝብህ አንድ ቃል ብታጠፋ ለዓለም ለአደባባይ ያጋልጣለሁ ብዬው ነበር። እኔ ደግሞ ያንን ቃሌን ለመጠበቅ ነው ለሴቶቹም የምደውለው ህይወታቸው እንዳይበላሽ። ከዛ ያጎቴ ሰራተኛ በጣም ስለምትወደኝ ስልኬን ቻርጅ ሳረግ ስልክ እየወሰደች ትደውላለች ብሏታል። ከዛ አየሽ ሲስተሙን አስቢው እንግዲህ እውነትም ይመስላል። በጣም ስማርት ከዛ ነው። ብልጥ ነው በጣም። ከዛ እኔ አከራይ እንግዲህ ጎኔ ቁጭ ብላለች። ያው ሌላ ብትናገር ምናምን እዛ ጋር ለባሏ ቢናገር ችግር ስለሆነ እኔ ምንም እንድትናገር አልፈልግም። ብቻ እኔ ጋር ጥፋት እንደሌለ እንድታቂ ነው የምፈልገው ስላልኳት ነው። ከዛ በጣም እንዴት እንዳረጋት ልነግርሽ አልችልም። ከዛ በቃ እኔ ልጅ ይዣለሁ። ነፃ ስትሆኝና ልጅ ሲኖር አንድ አይደለም። ስለዚህ ነገ አንቺም ልጅ የሌለው አባት ማሳደግ ካልፈለግሽ ይቅርብሽ ይሄ ሰው እያልኳት ከዛ ሲሄድ ግን ምን አለችኝ? በህይወት ሊኖርልሽም ላይኖርልሽም ይችላል አለችኝ። እሱን በወሬ ሳይሆን በተግባር ይሻላል አንቃልና ወዳው ተደውሎለት ወጣ። ግቢም ያሉት ፈርተው ነበር እንዳይመታሽ ምናምን ትነግረውና ምናምን እያሉ ነበር። ያው እንዳልኩሽ ውጣ ነው እኔ ውጣላል። ጓደኞች አሉኝ ግቢ ውስጥ ተከራዎች 3 ምናምንና እስኪ ትንሽ ቢያንስ ልጅሽን ወልደሽው ነገ ልጁን ሳይ ሊመለስ ይችላል ይላሉ። ከዛ ወለድኩ። ስወልድ ጭራሽ በቃ የማያቀኝ ሰው ነው የሆነው ፊቴ። ልጄ ደህና ነው ማለት ጀመረ። ከዛ በኋላ እንዴ ማለት እንድናገር ጀመረ ወይስ አይጠይቅም በፊት? አረ የለም አይጠይቅም ምንም ነገር ምንም እንደሌለው። አንድ ጓደኛ እንደነበረችው የመጀመሪያ ጓደኛው አረብ ሀገር ሄዳ እንደከዳቸው ነው ለኔ ነገረኝ። ግን ያችን ሴት አረብ ሀገር ሄዳ ብሯን እሱ 40 ምናምን ሺህ ብር በልቷት ከዛ በኋላ ስሰማ ማለት ነው። ከዛ መታ ስትጠይቀው ሌላ ደግሞ አረብ ሀገር ሄዳ የመጣች ሴት እንዳለ። ከዛ መጨረሻ ላይ ጭራሽ እኔ ይከፍለው ብዬሻለሁ ያችን የቤት ኪራይ አቆመ። 3 ወር ሞላን የቤት ኪራይ ሳይከፈል። ስራ ይሰራል በፊት ይሰራል ይጠጣል በቃ ምንም አይመለከተውም። ሲጀመር ያችን የቤት ኪራይ አቆመ። ምን እንደሚያደርገው አላውቅም። ምክንያቱም እንዳልኩሽ ስጠይቅ የሚሰጠኝ መልስ ትክክል ስላልሆነ ምንድነው ውጣ ስለው አንድ አልጋለችው አልጋዬን ይዤ ሄዳለሁ አለ። በጣም የፈጣጣነቱ ማለት ነው። አልጋዬን ይዤ ሄዳለሁ አለ። ጭራሽ አልጋማ ሞቼ ካልሆነ በቁሜ አትወስድም አልኩ እኔ ከዚህ ቤት አልኩት።
ሰሃን ትሪ ምናምን ይሄ ሴት እቃ ድስቶች አሉ። እኔ መጀመሪያም ጠይቀዋለሁ ይሄ ምንድነው ስለው በረከት አብረን ነበር የምንኖረው የወንድሙ ልጅ ናት በረከት ትታልኝ ሄዳ ነው ብሎኛል። እንግዲህ ከእህትሽ ጋር ከወንድምሽ ጋር ስትኖሪ ለወንድምሽ ትተሽ ትወጫለሽ እውነት ይመስልሻል? ከዛ በኋላ እሱ ለካ ሴቶች ይመጣሉ ዕቃ ያሟላሉ ከዛ ይሄዳሉ ሲያቅታቸው። ከዛ እኔ አልኩት እነዛን ሴቶች አይደለሁም እኔ ከዚህ ቤት ሰሃን ይዘህ አትወጣም አልኩት። ልብስህን ብቻ በቃ እኔ ልጅ ስለወለድኩ ምለምንህ እንዳይመስልህ ልጅ ለምኛ ያሳድጋለሁ ካልቻልኩ ለሚያሳድግ እሰጣለሁ። ስለዚህ ላይ አልፈልግም ከዚህ ቤት ውጣ። 1 ወር ከምናምን ሆነን ከዛ ሰውየው መጨረሻ ላይ እኔ 1 ወር ከ15 ቀን እንደሆነ መብራት ቆረጡብን። አከራዎቻችን በጣም ጥሩ ሰዎች ናቸው። ግን ምንድነው እዛ ጋር እሱ ወንድ ነው ጧት ወጥቶ ማታ ነው የሚገባው ሰራው ብሎ ይገባል። ሄዶ እንኳን በክብር በቃ ገንዘብ ስላነሰን ነው እንዴት ላርግ ምናምን ቢለው ሰውየው ተወው ነው የሚለው። ግን ትዕቢቱን ሲያይ መብራቱ ቆጣሪው ለብቻው ነበረ ቁርጥ አረገብን።